ሰላም ጤና ይስጥልኝ ፕሮግራማችን ተከታታዮች እንዴት ቆያችሁ? አሁንም እድሜያችሁ ከ30 ዓመት በላይ ሆኖ ቡና መጠጣት አላቆማችሁም? አውቃለሁ በአሁኑ ሰዓት ብዙዎቻችን ቡናን የዕለት ተዕለት የአእምሮ ማነቃቂያ፣ የድብርት መከላከያ እንዲሁም ደግሞ ከጓደኞቻችን ጋር ሰብሰብ ብለን ለመጫወት አንዳንዶቻችን ደግሞ በሱስ ደረጃ በቀን ውስጥ ለብዙ ጊዜ እንጠጣለን። ነገር ግን እውነታው አስፈሪ ነው። በተለይ ከ30 ዓመት በኋላ ሰውነታችን የቡናን ተጽዕኖ የመቋቋም አቅሙ በከፍተኛ ሁኔታ ይቀንሳል። ዛሬ በአዲሱ የሕክምና ጥናት የተረጋገጠውን ቡናን መጠጣት የሌለባቸውን 4 አይነት ሰዎች እነማን እንደሆኑ በግልጽ እናያለን። በተለይ ቁጥር 1 ላይ ያለው አይነት ሰው ከሆናችሁ ግን ሳታውቁት በየቀኑ የምትፈጽሙትና ከእድሜ ጋር ተዳምሮ የልብና የደም ዝውውር ስርዓታችሁን ቀስ በቀስ እየገደለ ያለ እጅግ አስፈሪ እውነታ እንደሆነ የግድ ልታውቁትና እንዲሁም ለራሳችሁ ትክክለኛውን ጥንቃቄ ልታደርጉ ይገባል። በተጨማሪም በዛሬው ዝግጅታችን የቡናን የጤና ጥቅሞች አብረን እንመለከታለን። አዎ ከነዚህ 4ቱ አይነት ሰዎች መካከል ካልሆናችሁ ቡና ለእናንተ የእድሜ ማራዘሚያ፣ የጉበት ጋሻና የአእምሮ ንቃት የሚሰጥ ታምራዊ መጠጥ ነው። ታዲያ እናንተ ከየትኞቹ ናችሁ? ከቡና ምራቅ ካለባቸው ወይንስ ደግሞ ቡናን ከሚደሰቱበት? ቪዲዮውን ላይክ እያደረጋችሁ ሁሉንም በዝርዝር እናያለን። አሁን በቀጥታ ከቁጥር 4 ጀምረን ቡናን መጠጣት የሌለባቸው እነማን እንደሆኑ እናያለን። 4ኛ ላይ የተቀመጠውና ቡና እንዲጠጡ የማይመከሩ ሰዎች ከፍተኛ የጭንቀት ስሜት እንዲሁም የእንቅልፍ እጦት ያለባቸው ሰዎች ናቸው። ብዙዎቻችን ስራ ሲበዛብን ወይም ደግሞ ድካም ሲሰማን የምናደርገው የመጀመሪያው ነገር አንድ ትልቅ ስኒ ቡና መጠጣት ነው። ይህ ግን ቀድሞውንም ለጭንቀት ለተጋለጠ ሰውነታችን ትልቅ በደል ነው። ቡና በውስጡ የያዘው ካፊን በሰውነታችን ውስጥ ኮርቲሶልና አድሬናል የተሰኙ የጭንቀት ሆርሞኖችን በከፍተኛ ሁኔታ እንዲለቀቁ ያደርጋል። ይህ ሲሆን ልባችን በፍጥነት መምታት ይጀምራል፣ እጃችን ይንቀጠቀጣል፣ አእምሯችንም ያለማቋረጥ ስጋት ውስጥ ይገባል። ከዚህም በላይ ካፊን አእምሯችንን የእንቅልፍ መልእክት እንዳያገኝ የነርቭ መስመሮችን ይዘጋል። እስኪ ከኛ መካከል ማታ ቡና ጠጥቶ እስከ ሌሊቱ 8 ወይም ደግሞ 9 ሰዓት ድረስ አይኑን ሳይከድን የሚያድር አለ? ካጋጠማችሁ አዎ ያጋጥመኛል ብላችሁ ኮሜንት ላይ ጻፉልኝ። ይሄ የሚያሳየው የካፊን መጠን በውስጣችን ከፍተኛ መሆኑን ነው። አሁን ቀጥታ 3ኛ ደረጃ ላይ ወደ ተቀመጡት እናልፋለን። እነዚህም የጨንጓራ ቁስለት እና የአሲድ መመለስ ችግር ያለባቸው ሰዎች ናቸው። ቡና በጣም ከፍተኛ የሆነ አሲዳማነት ያለው መጠጥ ነው። በ2024 የወጡ የምግብ መፈጨት ጥናቶች እንደሚያሳዩት ቡና በሆዳችን ውስጥ ያለውን የሃይድሮክሎሪክ አሲድ ምርት በከፍተኛ ሁኔታ ያነቃቃል። ቀድሞውንም የጨንጓራ ቁስለት ወይም ደግሞ የአሲድ ወደ ጉሮሮ የመመለስ ችግር ካለብን ይህም ልክ እንደ ቃር ማለት ነው። ቡና መጠጣት ማለት በቁስል ላይ ጋዝ ማፍሰስ ማለት ነው። ቡናው በሆድና በጉሮሮ መካከል ያለውን ጡንቻ ስለሚያላላው የጨንጓራው አሲድ በቀጥታ ወደ ጉሮሮአችን በመምጣት የማቃጠል ስሜት ይፈጠራል። ልክ ብረት በዝገት እንደሚበላው ሁሉ ይህ የአሲድ ጎርፍ የጉሮሮአችንን ሴሎች ቀስ በቀስ ያጠፋቸዋል። ስለዚህ ጨንጓራችሁ የሚቆርጣችሁ ከሆነ ቡናን አሁን እንድታቆሙ ይመከራል። በ2ኛ ደረጃ የተቀመጡትና ቡናን ፈጽሞ እንዳይጠጡ የሚመከረው ከፍተኛ የደም ግፊት ያለባቸው ሰዎች ናቸው። ይህ ምናልባት የብዙዎቻችን የዕለት ተዕለት ልማድ የሚቀይር አስደንጋጭ እውነት ነው። ቡና ከጠጣም በኋላ ባሉት የመጀመሪያዎቹ ከ1 እስከ 3 ሰዓታት ውስጥ የደም ግፊታችን በድንገት ወደ ላይ የመውጣት ባህሪ ያሳያል። ካፊን የደም ስሮቻችን ሰፊ እንዳይሆኑ የሚያደርገውን ሆርሞን ይለቃል። በዚህም ምክንያት የደም ስሮቻችን በድንገት ይጠባሉ። ልባችንም ደምን በከፍተኛ ግፊት ለመግፋት ትገደዳለች። ቀድሞውንም የደም ግፊት ያለበት ሰው ይህንን ሳያውቅ በየቀኑ 3 እና 4 ስኒ ቡና የሚጠጣ ከሆነ ድንገተኛ ለሆነ የስትሮክ ወይም ደግሞ የልብ ድካም አደጋ ራሱን እያዘጋጀ እንደሆነ ሊያውቅ ይገባል። አሁን በፍጹም ቡና እንዲጠጡ ወደማይመከሩትና ቁጥር 1 ላይ ወዳስቀመጥናቸው ሰዎች እናልፋለን። ይህ ማንም ሊነግረን የማይፈልገው ነገር ግን አብዛኞቻችን በየቀኑ ሳናውቀው የምንፈጽመው እጅግ አደገኛ ስህተት ነው። እድሜያችን እየገፋ ሲሄድ በተለይም ከ50 ዓመት በላይ የሆናችሁ እናቶች እንዲሁም ደግሞ የካልሽየም እጥረት ያለባችሁ ሰዎች ቡናን በከፍተኛ ጥንቃቄ ልትጠቀሙ ይገባል። ምክንያቱም ቡና የሽንት መምጣትን ስለሚያፋጥን ሰውነታችን ካልሽየምን በሽንት አማካኝነት አብሮ አውጥቶ እንዲጥል ያስገድደዋል። በደማችን ውስጥ ያለው ካልሽየም ሲያንስ ምን ይፈጠራል? ሰውነታችን ይህን ወሳኝ ማዕድን ለማግኘት በቀጥታ ከአጥንታችን መዝረፍ ይጀምራል። ይህ ሂደት በየቀኑ ሲደጋገም አጥንታችን ልክ እንደ ወንፊት ቀዳዳ የበዛበት ይሆናል። በውጤቱም አጥንታችን ጥንካሬውን ያጣል። በትንሽ አደጋ እንኳን በቀላሉ የመሰበር አደጋ ውስጥ ይገባል። እስቲ ያስቡት፣ ይህ በየቀኑ የምንወደው ቡና ሳይታወቀን አጥንታችንን ከውስጥ እየበላ እንዲሁም ደግሞ እያዳከመው ሊሆን ቢችልስ? ስለዚህ አጥንታችሁን መጠበቅ ከፈለጋችሁ የቡና አጠቃቀማችሁን ዛሬውኑ ልታስተካክሉ ይገባል።
ነገር ግን ከላይ የጠቀስናቸው አራቱ የጤና ችግሮች የሌሉባችሁ አይነት ሰዎች ከሆናችሁ ቡና ለኛ የእድሜ ማራዘሚያ ታምራዊ የተፈጥሮ ፈሳሽ ነው። በቅርቡ የወጡ አዳዲስ ሳይንሳዊ ጥናቶች ስለ ቡና ያስገነዘቡን አስደናቂ ጥቅሞች ከታች አዘጋጅቼላችኋለሁ። የመጀመሪያው ቡና ለጉበታችን ፍጹም መድኃኒት መሆኑ ነው። አዳዲስ የሕክምና ጥናቶች እንደሚያሳዩት በቀን 2 ስኒ ጥቁር ቡና ዘወትር መጠጣት ጉበታችን በስብ የመወረር እድሉን በከፍተኛ ሁኔታ ይቀንሳል። ይህ ብቻ አይደለም። ቡና በውስጡ የያዛቸው ልዩ ንጥረ ነገሮች ጉበታችን ላይ ጠባሳ እንዳይፈጠርና ሴሎች ተለውጠው ወደ ጉበት ካንሰር እንዳያመሩ እንደ ትልቅ መከላከያ ግንብ ሆኖ ያገለግላሉ። ጥናቱ በግልጽ እንደሚያስረዳው ቡና የሚጠጡ ሰዎች ለጉበት ካንሰር የመጋለጥ እድላቸው ከማይጠጡት አንጻር ሲወዳደር በ40 በመቶ ዝቅ ያለ ነው ይላል። ሁለተኛውና ወሳኙ ጥቅም ቡና አእምሮን ከመርሳት በሽታ መታደጉ ነው። በሃርቫርድ ዩኒቨርሲቲ እና በብሪቲሽ ጆርናል የወጡ የረጅም ጊዜ ጥናቶች እንደሚያሳዩት ካፊን የአንጎል ሴሎችን አወቃቀር ከተበላሹ ንጥረ ነገሮች ይከላከላል። እድሜያችን እየገፋ ሲሄድ በአእምሮአችን ውስጥ የሚከማቹና የማስታወስ ችሎታችንን የሚያጠፉ አደገኛ ፕሮቲኖች አሉ። ቡና እነዚህን መርዛማ ፕሮቲኖች በአእምሮአችን እንዳይከማቹ የሚያደርግ አንድ የጽዳት ሰራተኛ ብላችሁ ቁጠሩት። በቀን 2 ወይም 3 ስኒ ቡና መጠጣት በእድሜ መግፋት የሚመጣውን የአልዛይመር ወይም ደግሞ የመርሳት በሽታ እንዲሁም ደግሞ የፓርኪንሰን የእጅ መንቀጥቀጥ በሽታ የመያዝ እድልን እስከ 60 በመቶ ዝቅ ያደርገዋል። ሶስተኛውና ወሳኙ ጥቅም ታይፕ 2 የስኳር በሽታን መከላከሉ ነው። ብዙዎቻችን ቡና የስኳር በሽታን ይከላከላል ስንባል ሊገርመን ይችላል። ቡና በውስጡ ክሎሮጀኒክ አሲድ የተሰኘ እጅግ ኃይለኛ አንቲኦክሳይዳንት ይዟል። ይህ ንጥረ ነገር ሰውነታችን ውስጥ የሚገኘውን ኢንሱሊን በከፍተኛ አቅም እንዲሰራ ያግዛል። ማለትም ሴሎቻችን በደማችን ውስጥ ያለውን ስኳር በቀላሉ ሰብረው ወደ ኃይል እንዲቀይሩት ያደርጋል። በየቀኑ 1 ስኒ ንጹህ ጥቁር ቡና መጠጣት ብቻ የስኳር በሽታ የመያዝ እድልን በ70 በመቶ ሊቀንስ ይችላል። መጠኑ ከ2 እስከ 3 ሲኒ ስናደርገው ደግሞ ይህ መከላከል አቅም እጅግ ይጨምራል። አራተኛውና ወሳኙ የቡና ጥቅም የሰውነት ስብ ማቃጠልና የኃይል ምንጭ መሆኑ ነው። ቡና የተፈጥሮ የሰውነት ስብ ማቅለጫ ነው። ካፊን የሰውነታችንን ሜታቦሊዝም ፍጥነት ከ3 እስከ 11 በመቶ ከፍ ያደርገዋል። ይህ ማለት ሰውነታችን የተከማቸ ስብን በፍጥነት ሰብሮ ለኃይል ማመንጫነት እንዲጠቀም ያደርገዋል። ልክ መኪና በፍጥነት ለመሄድ ከፍተኛ ነዳጅ እንደሚፈልግ ሁሉ ቡናም የእኛን ሴሎች በማነቃቃት ስብን የማቃጠል ስራቸውን አፋጥኖ እንዲያከናውኑ ያደርጋል። ለዚህ ነው አብዛኞቹ የስፖርት አሰልጣኞች የአካል ብቃት እንቅስቃሴ ከመጀመራችን በፊት ጥቁር ቡና እንድጠጣ የሚመክሩት። እስቲ እውነቱን እንነጋገር። ቡና ከጠጣም በኋላ በሰውነታችን ላይ ከፍተኛ መነቃቃት፣ ትኩረት የማድረግና የደስታ ስሜት የሚሰማን ስንቶቻችን ነን? ይህ ስሜት የሚሰማችሁ ካላችሁ አዎ እኔ ያነቃቃኛል ብላችሁ ኮሜንት ላይ ጻፉልኝ። ምክንያቱም ቡና በአእምሮአችን ውስጥ የደስታ ሆርሞን የሆነውን ዶፓሚንን ስለሚያነቃቃ ነው። ቡናን በአግባቡ ለመጠቀም እንዲሁም ደግሞ ከላይ የጠቀስናቸውን ጥቅሞች ሙሉ በሙሉ ለማግኘት የዚህን የአጠቃቀም ሚስጥር መከተል አለብን። ህግ 1 ቡናን ፈጽሞ በባዶ ሆድ አትጠጡ። ሁልጊዜ ጠዋት ከተነሳችሁ ከ1 ወይም ከ2 ሰዓት በኋላ ከቁርስ ጋር መውሰድ ይመከራል። ህግ 2 ከሰዓት በኋላ ማለትም ከቀኑ 9 ሰዓት በኋላ ቡና መጠጣትን አቁሙ። ይህ አእምሯችሁ ማታ ጥልቅ እንቅልፍ እንዲያገኝ ይረዳዋል። ህግ 3 ቡና ውስጥ ነጭ ስኳርና ሰው ሰራሽ ማጣፈጫዎችን አትጨምሩ። እነዚህ ካፊኑን ወደ ስብነት ይቀይሩታል። አሁን ለሁላችሁም አንድ ታላቅ የ30 ቀናት ፈተና ሰጣችኋለሁ። ለሚቀጥሉት 30 ቀናት ቡናን በባዶ ሆድ መጠጣት አቁሙ። እንዲሁም ከቀኑ 9 ሰዓት በኋላ በፍጹም አትጠጡ። ከ30 ቀናት በኋላ በሰውነታችሁ ላይ የሚመጣውን አስገራሚ የሆድ መስተካከል፣ የጭንቀት መቀነስና ጥልቅ እንቅልፍ ስትመለከቱ ትገረማላችሁ። ውድ ተመልካቾቼ የዛሬው የጤና ዝግጅት ይህን ይመስል ነበር። እንደተማራችሁበት ተስፋ አደርጋለሁ። ይህንን ቪዲዮ ከተማራችሁበት ላይክ እና ሼር በማድረግ ለሌላው አስተምሩ ላለሁኝ። ጥያቄ ካላችሁ በኮሜንት ላይ አስፍሩልኝ፣ እመልስላችኋለሁ። በቀጣይ የጤና ትምህርት እስከምንገናኝ ድረስ ቸር ቆዩልኝ።